ይሄ ደግሞ ጋይስ የሚገርማችሁ አሁን ሁሉም ይሄ ከባህሩ ውጥት ብሎ ሁሉም ቆመዋል። በቃ እንደምታዩት ማለት ነው። ሪከቨሪ ቢያንስ 1 2 3 4 5 6 7 8 9 10 11 ሪከቨሪ ይታየኛል። በዛታች በዚህ አቅጣጫ ብቻ ትናንትና ማምሻውን ነው የጣለው ትንሽ። በነገራችን ላይ ከዚህ ባህር ወጥተው ማለት ነው። ቆይ መጨረሻው ላይ የቀረጽኩት ቪዲዮ ላይ ያሳያችኋለሁኝ። ሁሉም ከአብዛኛው ትንንሾች መኪኖች በተለይ ወጥተው እንግዲህ እዚህ ጋር ለመሻገር እንደነሱ እየሞከርኩ ነበር። ያው ደስ ይላል። ያው ቆሻሻ ውሃም ቢሆን ቡጅረቅረቅ ነገር ደስ ይላል። ታቆየለኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ይድረሳችሁ። ክብራና ክብራን ተመልካቾቻችን እንግዲህ ህልም ማያበቅል ዝናብ ረብሾናል። በሁለት አመት አንድ ጊዜ እየመጣ ታስታውሱ ከሆነ የዛሬ 2 አመት ልክ የዛሬ 2 አመት አካባቢ እዚሁ ቻርጅ አካባቢ በጣለው ዝናብ በጣም ብዙ ጠባሳ ጥሎ ሄዶ ነበር። ታስታውሱ ከሆነ ለምሳሌ መኪናዎች ሰምጠው ነበረ። ዝናቡ እስከ 8 ቀን እስከ 15 ቀን ከቤት ያላወጣብን ሁኔታ ነበረ። ማለት ውሃው ሞልቶ ማለት ነው። እንደዚህ አስፋልቱ ላይ ሲዋኙ ምናምን ብዙ ትዝታዎች ነበሩ። ፉጀራ አካባቢ ግመሎች ምናምን ብዙ ነገር ጥርግርግ አድርጎ ይዞ ሄዶ ነበረ። እንደውም እዚህ ሀገር ህግ ራሱ ያስቀየረ ዝናብ ነበር የዛ ሰዓት። መስታወቶች እየወረዱ ሲነክቱ የመስታወት ቤቶች ተቀይረው በግርግዳ ብቻ እንዲሆኑ የተደረገበት ሁኔታ ነበረ። ዛሬ ያንን ነገር ሊደግም ነው ብለን በጣም ፈርተን ነበር፣ እውነት ለመናገር ማለት ነው። በነገራችን ላይ ትንሽ ነው የጣለው። ትናንትና ማምሻውን ነው የጣለው። ትንሽ ነው የጣለው፣ ግን ባህር በባህር ሆኗል። እኔ አሁን ያለሁበት ቦታ ትንሽ ያኔ ቪዲዮ ለመስራት እንዲመቼ ብቻ ብዬ የማይሆን ቦታ ስለሆንኩ ነው እንጂ እንዳለ አስፋልቱ ሁሉ አሁን ውሃ ኮትሯል። እኔ ዛሬ ስራ አልወጣሁም ለምሳሌ ማለት ነው። እና ምን አስባለሁ መሰላችሁ ኢትዮጵያ ቢሆን ማለት ነው የኢትዮጵያ ዝናብ እዚህ ሲሶ ቢኖር ተሐውለ ወላ ቁወታ ይሄ ፎቅ ነሽ ምንድነሽ ውስጡ ውጩ ምናምን ፈን የሚያደርጉ ደግሞ ቪዲዮዎች እየተለቀቁ ነው ማለት ነው። ካምፓኒ ውስጥ ሆነው በዚህ ይሄድባቸዋል። በተለይ የመዋጥኖቹ ቤት ቪላ ቤቶች ላይ ምናምን ዝም ብሎ ነው የሚገባው። ለምን እንደው ታውቃላችሁ እዚህ ሀገር አንደኛ አፈሮ ወደ ውስጥ አይስብም፣ ሁለተኛ ደግሞ ተፋሰስ አይሰሩ። የኛ ማሻአላህ ዋልካ ነው መጠጥ ስፖንጅ በሉት አይደለ? ይረግጠዋል፣ ይችላል። በቃ የኛ ይችላል አልኳችሁ። ያንን ነው መሰል ኢንፎሎ ያረገ ብርድ የሚሆነው ከአመት እስከ አመት ማለት ነው። አላኩል ሐልም ማለት ነው። ያው ትናንትና ማታ ጀምረን ተዓሽረናል። እኔ ዛሬ 2 ስራ ከንስል ያለው የምር የካርጎ ስራ ነው የከነሰልኩት። ደግሞ ሰዎቹ ደብሯቸዋል። ግን ደግሞ የኔ ከስተመሮች በጣም የሚገርማችሁ ማለት ነው ይረዱኛል። አይዶን ነው በቃ በጣም ነው የሚረዱኝ። እኔም በጣም ነው የምወዳቸው በነገራችን ላይ እዚህ እኔ እህል አያበቅል እዛ ሀገር አንለምነውም። እዛ ሀገር ዝናብ እኔ ሀቅ ለመናገር ማለት በእርግጥ የአላህ ረህመት ነው አውቃለሁ። ምን አይል ይመጣል አጥፍቶ ይሄዳል። ማሻአላህ አረቦችም ይመረቅናሉ፣ ጥፋቱን ራሱ ይወዳሉ። ነገሩ ይሄ የዛገ የበለድያ መኪና ሁላ ራሱ ስራ አገኘ። ደህና ቁሞ ነበር። አሁን ውሃ እየመጠጠ ነው። ስራ አገኙ በ2 አመታቸው እንጂ አምናማ አልጣለም ጭራሽ። በ2 አመታቸው ስራ አገኙ። ታዲያ የኔ ቢጤ ደሃው በየቀኑ የሚሮጠው ቤቱ እጁን አጣጥፎ ኢትዮጵያ እንኳን አይደል አሹቅ እያሾቃ ይበላ። ችግር እኮ ነው ጎበዝ። የገባንበት እንትን መከራ እንዳይመስላችሁ ማለት ነው። አላኩል ሐልን ያው በነገራችን ላይ እዚህ ሀገር ተህዚር የሚባል ነገር አለ፣ ማስጠንቀቂያ የሚባል ማለት ነው። ይህ ማስጠንቀቂያ ሲመጣ ሁላችንም ከቤት ላለመውጣት መሞከር አለብን ማለት ነው። የእውነት ነው የምላችሁ። ከቤት ባንወጣ ከቤት አትውጡ ከተባለ አለመውጣት ይሻላል። መኪና የተበላሸበት የሚከነስል መኪናው የሚበላሽበት ራሳቸውን አደጋ ውስጥ የሚከቱ ብዙ ሰዎች አሉ። ያው ሀበሻ ደግሞ እድሉ ሆኖ ዋና አይችልም፣ ምንም ማድረግ አይችልም። ስለዚህ ጥንቃቄ ብታደርጉ የተሻለ ነው ብዬ እማምነው ማለት ነው። ያው ዛሬ እንኳን ያው አስጎበኛችኋለሁ። በነገራችን ላይ አስቂኝ ቦታ አለ ከፈለጋችሁ ማለት ነው። ከቲክቶክም ከምንም ጠርቀምቀም ያደረግ ነው እንሰጣችኋለን። ይመቻችሁ ምርጦችዬ። እንግዲህ ይሄ ወደ ሻርጃ ትልቅ መንገድ ነው። ወደ ጀማል አብዱል ናስር አካባቢ ያለ ቀይ መብራት ነው።
መስቀለኛ መንገድ ነው ከዱባይ የሚገቡ ከወዳ ከሮራ በኩል ከአልኻም በኩል የሚመጡ ከታች ብቻ መስቀለኛ መንገድ ነው እያያችሁ ነው አስፋልቱ ሰጥ ብሏል በነገራችን ላይ ከዚህ ባህር ወጥተው ማለት ነው ቆይ መጨረሻው ላይ የቀረጽኩት ቪዲዮ ላይ ያሳያችኋለሁኝ ሁሉም ከአብዛኛው ትንንሾች መኪኖች በተለይ ወጥተው ቆም ነው ያሉት ውሃ እየገባባቸው በካርቡሬተሩ ወይ በዲፕራተሩ ማለት ነው በነገራችን ላይ አሁን ይሄ ውሃ ማለት ነው ደስ የሚለው ነገር እዚህ ሀገር አሁን መልሶ ካልጣለበት አዳራቸውን ሲያግዙት ይውላሉ ይሄ አሁን ድንገት ያው ባህር ላይ የቆመ መኪና ካለ መጎተቻ ነው የኤምሬት ኦፕሽን ወይም ደግሞ የመንግስት የራሱ ማለት ነው ይሄኛው መንገድ ቀጥታው እነዛው መኪኖቹ ይዘው ወደ ዘሩበት ከዱባይ መተው ወደ አልኻን የሚገቡ ወይም ደግሞ ቆርጠው ወደ ሮላ ምናምን ለመሄድ አቋርጠው የመጡ ናቸው እንደዚህም ሆኖ ቀይ መብራት ይሰራል የሚገርማችሁ ማለት ፈገግ የሚያሰኙ ደግሞ እንትኖች ናቸው እነዚህ ሞተሮቹ ማለት ነው ሞተሮቹ ከነ እግራቸው ምናምን ነው እኮ የሚገባባቸው ግን እናቴ ነገሩ ምን ሞተሩ ወደ ሞተሩ ይገባል ብሎ አይፈሩ የሞተር ገፍተው ቢሆን ያወጣታል ግን አንዳንዶቹ ደግሞ የሚያስቁ በጣም የሚገርሙ ደግሞ የታክሲ ሾፌሮችና ትንንሽ መኪና ያዙ ትልልቅ መኪና አሁን ጥቁር መኪና እዩዋ ትልልቅ መኪና እንደያዘ አብራ ተዋኛለች ትልልቆቹ እንኳን አንዳንዶቹ በመኪናቸው ላለመቀለድ የፈለጉ ምልስ ያያረጉ ቦታ ይቀይራሉ አንዳንዶቹ ደግሞ የሆነ እርፍና አትሉት ምን አትሉት ውሃ ውስጥ እያስገቡ ያስዋኙታል መኪናውን መጨረሻ ላይ ምን ይሆናል ኢንጂን ወደ መውረዱ ነው ሌላ ምን ሊፈጠር ይችላል ግን የሚያስጠላው ነገር አሁን ይሄ ቶሎ ደግነቱ ያው ይመጣጣል እንጂ ባይመጣጥ በሽታ ይዞ ይመጣል ያምናው ጊዜ ካስታወሳችሁ የወባ ነበር በጣም በየቦታው ሁላችንም እየታመም ዝም ብሎ ወባ ነው እየተባለ ይሄ ዝም ብሎ ይፈራፈራል እና ወባ ያመጣል በጣም መጥፎ ነው ብቻ ጥሩ ነገር የለውም እንደዛ አይነት ውሃ የሚቋጠር ውሃ እንትን ጥሩ ነገር ይዞ አይመጣም ግን ያው ነገ እናገኘውም ደስ የሚለው አሁን ተዘጋጅቷል ስታንድ ባይ ሆኖ እኔ በለዲያ ውሃ መጣጮች እንትኖች ማለት ነው ውሃ የሚመጡት على كل حال ያያችሁት ነው የሚገርም እንትን ነው ሲቹዌሽን ነው የተፈጠረው ማለት ነው በነገራችን ላይ እኛ የኢትዮጵያ ያለው ዝናብ እዚህ ቢሆን لا حول ولا قوه الا بالله በጭራሽ አንተርፍም ማለት ይችላል የምሬ ነው والله ላዚም ደግሞ ሪከቨሪዎች ማለት ነው ያም ብሩን ትራንስፖርት 200 300 ነው የሚያሏቸው አማራጭ ስለሚያጡ ባሉበትም ቢያሳድሩ ጧት ላይ በለዲያ መጥቶ ይቀጣቸዋል ስለዚህ ያላችሁ አማራጭ ምንድነው ማስጫን ነው በተባሉት እንግዲህ እዚህ ጋር ለመሻገር እንደነሱ እየሞከርኩ ነበር ያው ደስ ይላል ያው ቆሻሻ ውሃም ቢሆን ቡጅረቅረቅ ነገር ደስ ይላል ታቆይልኛል ነገር ያጅሬ ግባ ለመቼ ነው ደግሞ ምን አባቱ ግባ ብርድ ለቀቀ በነገራችን ላይ እዚህ ስገባ ነው እዚህ እንትኑ ጋር ማለት ነው ውሃው ውስጥ ስገባ ነው ያያችሁ ነው እስከ ጉልበት ድረስ ነው እንግዲህ ይሄ አስፋልት ነው ኖርማል ትልቅ አስፋልት ነው ጋይስ መጣች ተመለስ አረብት መለስ ይሻላል ተው ወይ ፈርም የሆነ ነገር ያለህን ለሆነ ሰው ፈርም ቢያንስ ማለት ነው ጽደቅ درس مالستاله الله ما شاء الله يا بدنا فقفترت متى الله يا اسفلت ነው ቢባል ማን ያምናል الله ይሄ ሌላ ጠረፍ
በልትሄድ ቤታችን በል ነው ወላሂ በል ይሄ ደግሞ ጋይስ የሚገርማቸው አሁን ሁሉም ይሄ ከባህሩ ውጥት ብለው ሁሉም ቆመዋል። በቃ እንደምታዩት ማለት ነው። ሪከቨሪ ቢያንስ 1 2 3 4 5 6 7 8 9 10 11 ሪከቨሪ ይታየኛል። በዛታች በዚህ አቅጣጫ ብቻ ይወጣሉ ከባህሩ በቃ ይቆማሉ። ይወጣሉ ከባህሩ ይቆማሉ። ባህሩን እያንቧችሁ ነው። እየጫኑ ነው።